ያ ካሳማሳ ነው ስምህ? ካስማሰ ኦኬ። ካስማሰ ከየት ነው? ከውጭ ሀገር ነው። የት ሀገር ነው? አውሮፓ ነው። አውሮፓ ኦኬ። እድሜ ስንት ነው? 41 እሺ። ሃይማኖት ምንድን ነው? ክርስቲያን፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ? ጂሰስ ነው። በጂሰስ ነው ምናምን። ኦኬ ፕሮቴስታንት ነው ማለት ነው። አይደለሁም። ኧረ ምንድን ነው እንዴ? ፕሮቴስታንት እኮ ጴንጤ ነው። እኔ የኢየሱስ ተከታይ ነኝ። ኦኬ ሃይማኖት ኦርጋናይዜሽን ውስጥ አይደለም ወይ? የኢየሱስ ተከታይ ነው። ኦኬ በኢየሱስ ተከታይ ይዘነዋል። እሺ ቁመት ስንት ነው ማሬ? ሜትር ከ79 ኦኬ ሜትር ከ79 ስራ ምንድን ነው? መኪና ሰራ ማብላት። ኧረ ተቀጥሬ እንትን ነው የምኖረው፣ የጉልበት ሰራተኛ። ኦኬ ዋናው ስራ መኖር ነው። ስራ የሌለው ስራ ፈት ዩሮፕ ውስጥ የሚንዘላዘል ስላለ ነው። እሺ ለዛ ነው ስራ የምንጠይቀው እንጂ እኛ ምንም አያገባንም። ዋናው ሰርተ ሚስት ስታገባ ማስተዳደር መቻለ ነው። እሺ ልጆች አሉ? ከዚህ በፊት ወልደሃል? አንድ ልጅ አለ። አንድ ልጅ ኦኬ። ኦኬ በትርፍ ሰዓት ምን ማድረግ ያስደስታል? መሮጥ፣ ሩጫ ደስ ይለኛል። ሩጫ ደስ ይለኛል። እሺ መሮጥ። እሺ ኦኬ የምትፈልጋት ሴት ከሃይማኖቷን ጀምር ወይስ እሷም ጀስት የኢየሱስ ተከታይ ሆነች? መብቷ ነው። እሷ ማንንም ብትከተል እኔ ችግር የለብኝም። ምንም ሃይማኖት ብትሆን ችግር የለውም። ኦኬ እሺ እድሜዋ ከስንት እስከ ስንት? ከ35 እስከ 40። የት ሀገር የምትኖር? እኔ ያለሁበት ቢሆን አሪፍ ነው። አንተ ያለው የት ነው? በስመ አውሮፓ ዩሮፕ ላይ ብትኖር አሪፍ። ኦኬ አንተ ለምንድን ነው የማትነግረን የት ኤግዛክትሊ እንዳለህ ዩሮፕ? እንትን ፖለቲከኛ። ኦኬ እሺ እሺ ለዛ ነው መነጽር ያደረከው እንዳያዩ። ኦኬ እሺ ዩሮፕ አቋሟስ ቀጭን፣ ረጅም፣ ወፍራም፣ መካከለኛ፣ ረጅም? ደርባባ እንትን ፍቅር አዲስ ነቃጥበብ ብትሆን ደስ ይላል። እንደ ፍቅር አዲስ ነቃጥበብ አይነት አቋም ቢኖራት ደስ ይለኛል። ኦኬ የፍቅር አዲስ ነቃጥበብ የድሮ ክራሽ ነበረች? ፍቅር አዲስ ነቃጥበብ የምትመስሉ ካላችሁ ተዘጋጁ። ሴሌብሪቲ ክራሹ ነበረች። ኦኬ ፍቅር አዲስ ነቃጥበብ ወጣት እየነበረች ነው። አሁን ካረጀች ሁለት አይነት ሰውነትም እኮ አለ። እንትን ሉላ አስወደደ የሚለው እንትን ክሊፑ ላይ ያለው አቋም ነው። እሱ ላይ ያለው ነው። አዎ የአሁኑን አይደለም። እሺ ደርባባ አይ ቲንክ መካከለኛ ናት። እሺ ልጅ አላት? ልጅ የሌላት? ኧረ ምን ችግር አለው? ልጃችን ነው። ምንድን ነው ፍጡር ነው። ኦኬ እሺ ከሴት ልጅ የማትወደው ወይም ደግሞ ቀይ መስመር የምትለው ነገር ምንድን ነው? ማታልፈው ነገር? ሶፊት የምታወራኝ ሶፊት የለም። ይሄ ሶፊት የቤትሽን ገበና በቤትሽ የለም አንተ ምናምን የምትለኝ በጓደኞቼ ፊት ምናምን አይመቸኝም። ሪስፔክትፉል የሆነች ማለት ነው። ማለት ሪስፔክት ማድረግ ሴት
አይመች። ቤት ውስጥ በተፈነከተ ችግር ውጪ ላይ ግን ማትናገርሽ እንደዛ አይመችኝ። ውጪ ላይ አስመሳይ ማለት ነው። ብትጽፍልኝስ በውስጥ እንደናገረኝ ሰው ቤት ከምትናገረኝ ቤት ስንገባ አንገትን ብዬ ነው ምደፋ ምናምን ብትራሱ ምንም ችግር የለውም። እስክገባስ ብትታገሰኝ። እሱም አለ። እሱ እንዲያውም የተቀደሰ ሀሳብ ነው፣ ዋይዝ ሀሳብ። እንደው እሱ ካላስቻላት ያው ሴቶች ኢሞሽናል ስለሆንን አትሊስት በቴክስት አንገትን ነው የምልህ ምናምን ብላ መጻፍ ትችላለች። ኦኬ እሺ። አሁን የመጣችሁ ካስማሰ አውሮፓ ነው የሚኖረው። የ41 ዓመት ጎልማሳ ነው። የክርስትና እምነት ተከታይ ነው። ሞስት ኢምፖርታንትሊ ኢየሱስ ክርስቶስ ነው የሚከተለው። ሜትር ከ79 ቁመቱ፣ ስራ አለው፣ አንድ ልጅ አለው። በትርፍ ሰዓቱ መሮጥ ነው የሚያስደስተው። ሃይማኖቷ ምንም የሆነ ብትሆን ችግር የለውም ብሏል። እድሜዋ ከ35 እስከ 40፣ ዩሮፕ የትን ቦታ የምትኖር ደርበብ ያለች ፍቅር አዲስ ነቃ ጥበብ ልውላ ሰወደደኝ የምትለው የምትመስል የሚለው ዘፈኗ ላይ እሱን አይታችሁ ኑና እሷ የምትመስሉ ከሆነ ሪኩዌስት ልጅ ቢኖራት ችግር የለውም ብሏል። እና አይ ግን እየሳቅሽብኝ ነው። እግዚአብሔርን እየሳቅሽብኝ ነው። እያሾፍሽብኝ ነው። አረ ማርያምን ያሾፍኩባ አይደለም። እንደሚማትመስል ከሆነ መጨረሻ አንድ ጥያቄ ግን ያልጠየቅሽኝ ነገር አለ። ስራዋ ምንድን ነው? የቤት ልጅ ነው? እንዴት ነው ምናምን የሚለውን ነገር አለ። ምኑ አንተን ልጅቷን እኔ እኮ ስራ አልጠይቅም፣ የሴት ስራ ምን እንደምሰራ ቢካዝ ዩ ኖ ዋይ። ግን የምፈልገው ምን አይነት ሴት እንደሆነ ታውቂያለሽ? እግዚአብሔርን የምሬን ነው። ሸሌ ነው የምፈልገው። ሸሌ